እንደው አይኖት ነገ ይበራል ቢባል መጀመሪያ ማየት የሚፈልጉት ነገር ምንድነው? እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያም ምስል ነው። እኔ ለድንግል ማርያም ያለ ፍቅር እስከሚባል አለ እንደ ፍቅሬ ቢሆን ኃጢያተኛ ባልሆን እስካሁን ጠርታ ታነጋግሬ ነበር ብዬ አስባለሁ አንዳንድ ጊዜ እና እኔ የድንግል ማርያም ምስል ባይ በጣም የድንግል ማርያም ነገር ይገርመኛል። ኃጢያት እኮ አታውቅም በቃ ማሰብ አትችልም፣ አታውቅም ኃጢያት። ለዛ እኮ ነው በሐሳብሽ ድንግል የምንላት እንዴ ኃጢያት አታውቀውም። እንዴት ነው ለማስረዳት ይሄን ይከብዳል። አየህ አትረዳም ኃጢያት። እሷ ሐሳቧ ድንግል ነው። የመጀመሪያው የአዳም ተፈጥሮን የለበሰች ናት፣ ቅድስት ናት። ምንም በውስጧ በቃ ሊገባም አይችልም ኃጢያት። በጭንቁ ሰዓት ክርስቶስ ከእናቱ እቅፍ ያሳለፈው እኛ ዛሬ ሲጨንቀን የጭንቅ አማላጇ ስንል ሞኝነት የሚመስለው ሰው አለ። ክርስቶስ በጨነቀው ሰዓት ከሄሮድስ ሲሸሽ ያሳለፈው በማን እቅፍ ነበረ? እንግዲህ ክርስቲያኖች ነን፣ እሱ ሲያደርግ ያየነውን ሁሉ እናደርጋለን። እኛም ሲጨንቀን ወደ እመቤታችን እንጠጋለን። ጻድቃን ይፈልጓታል ብታነጻን ብለው፣ ጻድቃን ይፈልጓታል ትምክታቸው ናትና፣ መላእክት ይፈልጓታል የሃይማኖት መስታወታቸው ናትና። አይተውት የማያውቁትን እግዚአብሔር እኮ ያሳየቻቸው ድንግል ማርያም ይገርማል። ቅዱስ ጨር እንዴ ይገርማል እኮ 5000 ዓመት በሙሉ ቅድም እንደተማርነው በሰረገላ እሳት ተሸክመው ቅዱስ እግዚአብሔር ቅዱስ አየር ግን አያዩትም። ማየት ይቻላል እንዴ? አያዩትም። ታዲያ ምን ይደረግ ሲባል ከድንግል ማርያም ተወልዶ አዩት። አስተራየ በስጋ አስተራየ ለመላእክት ተወልዶ በስጋ እስመ ይርኢጎም ቅድመ ይኩን ሰብአ ይላል ቅዱስ ቄርሎስ። ከድንግል ማርያም ሲወለድ መላእክት እንኳን አዩት። ቅዱስ ገብርኤል እኮ ለእረኞች እየሄደ እንኳን ደስ ያላችሁ የሚላቸው እኮ ለእኛ ደስታ ብቻ ብሎ አይደለም፣ ለራሱም ደስ ብሎት። ለምን አይቶት የማያውቀውን እግዚአብሔር አየው። እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። ምእመናን እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናክብሯታል? ስሟ የተመሰገነ ይሁን። ፈጥኖ ደራሽ ባለው ቅንድም ነው። ከራሴ ከእጄ ራሱ ቅንድም ይደርስለታል። ግን ቅንድም ላይን ከሚደርሰው ፍጥነት ድንግል ማርያም ለሰው የምትደርሰው ፍጥነት ይቀድማል። ከዚህ የተነሳ አባታችን ሆይ ብለን እመቤታችን ሆይ እንላለን አይደለም? አንዳንድ ሰው አባታችን ሆይ በቃም ወይ እመቤታችን ሆይ ለምን ያስፈልጋል ይላል። እንግዲህ ኤልሳቤጥ አሳየችና አንቺ የተባረክሽ ነሽ የማኅፀንሽ ፍሬ ምን ያለ ነው? አቤት የካህን ሚስት አይደለች፣ ጸሎት ታውቃለች። አንቺ የተባረክሽ ነሽ የማኅፀንሽ ፍሬ ምን ያለ ነው? የጌታዬ እናት አለች። የአክስቷ ልጅ እኮ ናት። ምነው ጠፋሽ ደህና ነሽ ብላ ማርያም ነይ እስቲ ማለት ትችል ነበር። ስሟን እንኳን አልጠራችም። የማን እናት አለች? ለዚህ ነው እኛ ዝም ብለን ዘንጥለን ማርያም አንልም። እመ አምላክ እመ ብርሃን ወላዲተ አምላክ ነው የምንላት። አምላክን ከወለደች በኋላ ስሟ ተቀይሯል አልተቀየረም? ተቀይሯል። በእውነት